ውድ ተመልካቾቻችን በያላችሁበት ሰላምታችን ይድረስያል። የዛሬ ዝግጅታችንን ይዘን ቀርበናል። ዛሬ የምናተኩረው ስለ ኦርፊሽ ነው። ኦር የአሳ ዝርያ ቁመቱ 8 ሜትር ገደማ ሲሆን ክብደቱ ደግሞ 270 ኪሎ ግራም አካባቢ ነው። ኦርፊሽ ኦር የአሳ ዝርያ የሚኖረው ከ200 እስከ 1000 የባህር ወለል ሜትር በታች በአትላንቲክና ፓሲፊክ ውቅያኖስ ውስጥ ነው። ዘወትር የሚመገበው ፕላንክተንና ስኩዊድ ሲሆን በዓለም ትልቅ አጥንት ካሉት አሳ ዝርያዎች ቀዳሚውን ድርሻ ይይዛል። ሴቷ ኦርፊሽ በሚሊዮን የሚቆጠሩ እንቁላሎች ትጥላለች። ከሰኔ እስከ ታህሳስ ባለው ወራት ጊዜ ነው። አደግ ያሉት እጪዎች ፕላንክተን በመመገብ ጊዜያቸውን ያሳልፋሉ። ኦርፊሽ ለምግብነት አይውልም፣ ምክንያቱም ስጋው ጥራቱ በጣም አነስተኛ ስለሆነና ለአሳ አስጋሪዎች በጣም አስቸጋሪ ስለሆነ ጥልቁ ባህር ውስጥ ስለሚገኝ ኦርፊሽ ለምግብነት አይውልም። የአሳ ጥናት ባለሙያዎች እንደሚሉት ኦርፊሽን ዱምስ ዴይ ፊሽ ይላሉ። በጃፓን አንድ ተረት አለ። ኦርፊሽ ወይም ከእግዚአብሔር የተላከ መልእክተኛው አሳ ይሉታል። ታሪኩ እንዲህ ነው። የዓለም ምጽአትን አብሳሪው አሳ ትንቢት ይናገራል ይላሉ። አንዳች የተፈጥሮ አደጋ እንደ መሬት መንቀጥቀጥ፣ ሱናሚ የመሳሰሉት በምድራችን ላይ በሰው ልጆች ዙሪያ ሲያንጃበብ ኦርፊሽ ከሚኖርበት ከጥልቅ ባህር ውስጥ ወጥቶ ይጠቁማል፣ ለሰው ልጆች ይነግራል። እውነትም የዓለምን መጨረሻ አብሳሪው አሳ ኦርፊሽ። የዛሬ ፕሮግራማችንን እዚህ ጋር እናበቃለን። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ደህና ሁኑ። ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።